ጭብቁን አደረኳት ጀመርኩ ማለት ነው። ይሄ መጽሐፍ እዩት፣ እንደዚህ አድርጋችሁ እዩት። ራምባም ይባላል ይሄን መጽሐፍ የጻፈው እና ራምባም ምንድን ነው የሚለው መሰላችሁ? የኦሪትን ትእዛዞች በቃላችን ማወቅ አለብን። እናም ደግሞ በቃላችን ማወቅ ብቻ ሳይሆን በቀላሉ ለመያዝ ለማወቅ ከፈለግን ማለት ነው ይሄ መማር አለብን። እሱ በቲምጹት በደንብ አድርጎ ጽፎ አስቀምጦልናል። የኦሪትን ትእዛዝ ብቻ ለማወቅ ማለት ነው። እኛ ሁላችን እንደምናውቀው በተለይኛ ኢትዮጵያ ሀበሾች ሁሌ የምንለው ምንድን ነው? እኛ የምንሄደው በጦራ ብቻ ነው፣ ኦሪት በተጻፈው ብቻ ነው፣ አንጨምርም አትቀንስም። እና ደግሞ ምንድነው የሚሉት ብዙዎቹ አትጨምር አትቀንስ ተብሏል ብሏል። እና ለመጨመርም ላለመቀነስም መማር ያስፈልጋል። ስትማርና ስታቀው ነው መጨመርህን መቀነስን የምታቀው። እና ስለዚህ እንማር በማለት እንግዲህ ሞክራለሁ። እስኪ ራምባም የጻፋቸውን የኦሪትን ትእዛዝ ብቻ ጽፎ አስቀምጦልናል። እሱም ምንድነው የሚለው 613 ትእዛዞች አሉ። በእግዚአብሔር እርዳታ ቀስ በቀስ ለመማር ለማየት እሞክራለሁ ማለት ነው። የመጀመሪያው ትእዛዝ ልብ በሉ፣ ኦሪት ነው። ልብ በሉ מצווה ראשונה ይላል። መጀመሪያው ትእዛዝ מצווה ראשונה לדע שיש שם במציאות אלוקה שנאמר אנוכי השם אלוקיך። የመጀመሪያው ትእዛዝ ማወቅ ያለብን እግዚአብሔር ነው ዓለምን የሚመራ። እግዚአብሔር ነው ያለው፣ እዚህ ያለው የሚመራው እግዚአብሔር ነው። ዓለም ውስጥ ያለው ዓለምን የፈጠረ እግዚአብሔር ነው። የመጀመሪያው ትእዛዝ ምን ተጽፏል? አኖኺ አሸም ኤሎኬኻ፣ እኔ እግዚአብሔር አምላክ ነኝ ስላለ ሁሉ እግዚአብሔር አምላክ ብቻ ነው ያለው፣ ከሱ ሌላ ምንም የለም ማለት ነው። ሁለተኛው ትእዛዝ ሊያኽዶ ለምን ሸሸም ወኻድ፣ ማለትም እግዚአብሔር አንድ ነው። እንዴት ተጽፏል በኦሪት? ሽማ እስራኤል አሸም ኤሎኬኻ አሸም ኤኻድ፣ እስራኤል ስማ እግዚአብሔር አምላካችን አንድ ነው። ሶስተኛው ትእዛዝ ለዮብ ፍቅር መውደድ ለዮብ ቤት አሸም ምን ተጽፏል በኦሪት? በሀብታ את አሸም ኤሎኬኻ፣ እግዚአብሔር አምላክን ውደደው። እንዴት ነው መወደው? ስማር፣ ትልቅነቱን ሳቅ፣ ስማር ማለት ነው። አራተኛ ሊራኦቶ እግዚአብሔር መፍራት ተጽፏል በኦሪት את አሸም ኤሎኬኻ ቲራ ይላል። እግዚአብሔር አምላክህን ፍራ። መፍራት አለብን እግዚአብሔርን። እንዴት ነው የምፈራው? እኔ የምፈራው ሳቅ ነው አይደለ? ትልቅ ነገር ሲመጣብኝ ምናምን አደጋ ሲመጣ ስለማቅ እፈራለሁ። ስለዚህ እግዚአብሔርን ለመፍራት ማወቅ ያስፈልጋል። ለማወቅ ደግሞ መማር ያስፈልጋል። አምስተኛ ሊትፈለል እግዚአብሔርን መጸለት። ራምባም ምንድን ነው የሚለው? ሽሞት פרק כ"ג שמות ኦሪት ዘጸአት 23 ምዕራፍ 23 25 ቁጥር ምን ተጽፏል? ועבדתם את השם אלוקיכם עבודה זה תפילה ይላል። እግዚአብሔርን ማገልገል ማለት መጸሎት ለእግዚአብሔር መጸሎት ይሄ ሚጽዋ ነው፣ ትእዛዝ ነው፣ የኦሪት ትእዛዝ ነው። ይሄ አምስተኛው ትእዛዝ። ስድስተኛው ትእዛዝ ሊዳበቅ ቦ שנאמר ובו תדבקו። በኦሪት ምን ተጽፏል? በድባሪም ማለት ነው። ኦሪት ዘዳግም פרק י' פרק י' פסוק ምን ተጽፏል መሰላችሁ? ቦ ትድብኩ፣ በእግዚአብሔር መጣበቅ። እንዴት መጣበቅ ይቻላል? መማር። ሊሻባ በሽሞ שנאמר በሽሞ ትሻቡ፣ በእግዚአብሔር ቃል በእግዚአብሔር መማል፣ በእግዚአብሔር ስም መማል ተማሉ፣ በሌላ አይቻልም ማለት ነው። እና እዚህ ላይ ልብ ማለት ያለብን ሊቃውንቶች እዚህ ላይ ትንሽ እንትን ይላሉ። ቀላል አይደለም በእግዚአብሔር መማል ብዙ ጣጣው ብዙ ነው። ስለዚህ መማል ስለት በቀላል መሳል ጥሩ አይደለም። ቀጥሎ ሊዳሞት በኦሪት ምን ተጽፏል? እግዚአብሔር እንደሚለው እንደኔ ሁኑ ይላል። እኔን ምሰሉ። የቱ ጋር ተጽፏል?
ሰፈር ድባሪም ከምናልከው ኦሪት ዘዳግም ምን ተጽፏል? እዛ ኦሪት ዘዳግም ምዕራፍ 28 አለ እኔ በድራኻ ወጡቪም ሸሪም ሽኔማር ባላክተ በድራኻው በእግዚአብሔር መንገድ ሂድ ይላል። የእግዚአብሔር መንገድ ምንድን ነው? ማወቅ አለብን። የእግዚአብሔር መንገድ ሂድ ኦሪት ተጽፏል። አላክተ በድራኻ በእግዚአብሔር መንገድ ሂድ ሲባል ምን ማለት ነው? መማር ያስፈልጋል። 9 ልቀደስ ሽሞ ልቀደስ እግዚአብሔርን መቀደስ ቫይክራ ኦሪት ዘፍጥረት ዘጸአት ዘለዋውያን ምን ተጽፏል? በዘለዋውያን ኦሪት ዘለዋውያን ምን ተጽፏል? እግዚአብሔር አምላክህን ቀድሰው ከቱ እዛ ምን ተጽፏል? በንቅዳሽቲ በተወክ በኒ እስራኤል በእስራኤል ህዝብ ውስጥ በንቅዳሽቲ ማለትም ቅዱስ ነኝ ማለት ነው። ስለዚህ እግዚአብሔርን ሊቀደስ ሽሞ እግዚአብሔርን መቀደስ ማለት ቅዱስ መሆኑን ማስፋፋት ማስታወቅ ያስፈልጋል። 10 ሊክሮ ክራት ሽማ ፓማይን በኮልዮ ማለትም ሁሉ ጊዜ ጠዋትና ማታ ሽማ እስራኤል አሸም ልክን አሸም ይኸን የሚለውን ማለት ጠዋት ማታ። ለምንድን ነው? ምን ተጽፏል? በኦሪት ዘዳግም ምዕራፍ 6 ምን ተጽፏል? ወዲባርታ ባም በሽብትኻ በቤትኻ በቤትኻ ባደረኽ በሽኾም ኩሜኻ አውራ ይላል። ወዲባርታም ስትሄድ ስትቀመጥ ስተኛ ስትነሳ ይላል። እና ሊቃውንቶች ምን ያሉ ሁለት ጊዜ ይበቃል። ስተኛ ስትነሳ እግዚአብሔርን ሽማ ይስራ የሚባለውን ማለት አለብህ ማለት ነው። 10 ማለት ነው። እነዚህ 10ዎችን ካወቅን ለዛሬ ይበቃል። ቀስ በቀስ በእግዚአብሔር እርዳታ 613 ትእዛዝን ለማየት ለመማር ፍላጎት አለኝ። አልባሽን እስከ ቀስ በቀስ እንቁላል በእግሯ ትሄዳለች እንደሚባለው ቀስ በቀስ ኦሪት ለመማር ያብቃን። ስንማር ብቻ ነው ጨመርን ቀነስን የምናውቀው። ኦሪት ነው አይደለም የሚለው የምናውቀው ስንማር ብቻ ነው። በእግዚአብሔር እርዳታ ይህን ሁሉ ለመማር ያብቃን እላችኋለሁ። ለዛሬ ይሄ ይበቃኛል። ባይ ባይ። ለመጣቁኝም ጻክባው እባላለሁ።